ሰላም ልጆች እንዴት ናችሁ? በአዲስ የስድስተኛ ክፍል አካባቢ ሳይንስ የሞዴል ጥያቄዎች ተገናኝተናል። አምስቱን እንሰራለን። አንደኛ ጥያቄ ውሃና አልሚ ምግቦችን የሚይዝ የደም ክፍል ምን ይባላል? ውሃና አልሚ ምግቦችን የሚይዝ የደም ክፍል ምን ይባላል? ሀ ቀይ የደም ህዋስ፣ ለ ነጭ የደም ህዋስ፣ ሐመርሃ ፕላዝማ፣ መ ፕሌትሌት። ምርጫዎቹን አንድ ጊዜ ልድገምላችሁ። ሀ ቀይ የደም ህዋስ፣ ለ ነጭ የደም ህዋስ፣ ሐመርሃ ፕላዝማ፣ መ ፕሌትሌት። የቱ ይመስላችኋል? በትክክል መልሳችኋል ብዬ ነው የምገምተው። ሐመርሃ ፕላዝማ። ፕላዝማ ውሃና አልሚ ምግቦችን የሚይዝ የደም ክፍል ነው። ሁለተኛ ጥያቄያችን ከሚከተሉት አንዱ ትክክል አይደለም። ትክክል አይደለም። ሀ ነጭ የደም ህዋሳት ወጥ ቅርጽ የላቸውም። ለ ነጭ የደም ህዋሳት ሄሞግሎቢን አላቸው። ሐመርሃ ፕሌትሌቶች ክብ ቅርጽ አላቸው። መ ቀይ የደም ህዋሳት ከሌሎች በቁጥር ይበልጣሉ። አንድ ጊዜ ምርጫውን ደግምላችኋለሁ። ትክክል ያልሆነውን ነው የምትመርጡት። ሀ ነጭ የደም ህዋሳት ወጥ ቅርጽ የላቸውም። ለ ነጭ የደም ህዋሳት ሄሞግሎቢን አላቸው። ሐመርሃ ፕሌትሌቶች ክብ ቅርጽ አላቸው። መ ቀይ የደም ህዋሳት ከሌሎች በቁጥር ይበልጣሉ። የቱ ይመስላችኋል? ትክክል ያልሆነው ለ ነጭ የደም ህዋሳት ሄሞግሎቢን አላቸው የሚለው ነው። ሶስተኛ ጥያቄ ላይ ደርሰናል። እውነት የሆነው የቱ ነው? እውነት የሆነው የቱ ነው? ሀ የድንጋይ ከሰል ታዳሽ ነው። ለ ባትሪ ድንጋይ ታዳሽ ነው። ሐመርሃ የተፈጥሮ ነዳጅ ታዳሽ ነው። መ ንፋስ ታዳሽ ነው። ጉልበትን ስንማር ከተማርናቸው መካከል ነው። አንድ ጊዜ ደግምላችኋለሁ። ሀ የድንጋይ ከሰል ታዳሽ፣ ለ ባትሪ ድንጋይ ታዳሽ፣ ሐመርሃ የተፈጥሮ ነዳጅ ታዳሽ፣ መ ንፋስ ታዳሽ። መልሱ እውነት የሆነው የቱ ነው? ንፋስ ታዳሽ የሚለው መ ነው ማለት ነው መልሳችን። አራተኛ ጥያቄያችን በተፈጥሮ የሚገኙ ብረት አስተኒ እና ኢብረት አስተኒ እንዲሁም ነዳጆች ምን ይባላሉ? በተፈጥሮ የሚገኙ ብረት አስተኒ እና ኢብረት አስተኒ እንዲሁም ነዳጆች ምን ይባላሉ? ሀ ጉልበት፣ ለ ታዳሽ ኃይሎች፣ ሐመርሃ ማዕድናት፣ መ ምጣኔ ሀብት። አንድ ጊዜ ደግምላችኋለሁ። በተፈጥሮ የሚገኙ ብረት አስተኒ እና ኢብረት አስተኒ እንዲሁም ነዳጆች ምን ይባላሉ? ሀ ጉልበት፣ ለ ታዳሽ ኃይሎች፣ ሐመርሃ ማዕድናት፣ መ ምጣኔ ሀብት። ምንድን ነው የሚባሉት? እርግጠኛ ነኝ ይህን በቀላሉ መልሳችኋል። ማዕድናት ነው የሚባሉት። ሐመርሃ ማዕድናት። በተፈጥሮ የሚገኙ ብረት አስተኒ፣ ኢብረት አስተኒ እና የተፈጥሮ ነዳጆች ማዕድናት ይባላሉ። በጣም ጥሩ። የመጨረሻ ጥያቄያችን ላይ ደርሰናል። አምስተኛው ጥያቄያችን ከሚከተሉት የምስራቅ አፍሪካ ሀገራት ከፍተኛ የወርቅ ማዕድን የሌላት የቷ ነች? ከምስራቅ አፍሪካ ሀገራት በወርቅ ክምችቷ የማትታወቀው ማለት ነው። ወይም ወርቅ ማዕድን የሌላት ሀገር፣ በብዛት የሌላት ሀገር የቷ ነች? ሀ ዩጋንዳ፣ ለ ኢትዮጵያ፣ ሐመርሃ ሶማሊያ፣ መ ቡሩንዲ። ከፍተኛ የወርቅ ማዕድን የሌላት ሀ ዩጋንዳ፣ ለ ኢትዮጵያ፣ ሐመርሃ ሶማሊያ፣ መ ቡሩንዲ። መልሳችን ሀ ዩጋንዳ ነው። እሺ ልጆች፣ በሌላ አዳዲስ ቪዲዮዎች እስከምንገናኝ ድረስ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትጠብቁኝ
በትህትና ጠይቃችኋለሁ። መልካም ጊዜ። ቻው ቻው።